ዲንግ ፕሮግራሙ የዛሬ 4 አመት ዲዛይን ተደርጎ በዛ ነው የምንሰራው። ስለዚህ ደብረ ዘይት በሽምብራና ምስር የሚሰሩ ማንኛውም ሙከራዎች የያዘ ዶክተር ዳኝ ሰርፕራይዝ እንደሚያደርግና በእኛ ክፍል የሚሰሩ ሁሉ ሙከራዎች እዚህ ጣቢያ ላይ ያሉ ኖርማል ለተለያየ ፐርፐዝ ማለት ነው። በአገር አቀፍ ደረጃ የምንሰራቸው እዚህ ሪፕሊኬት እናደርጋለን። ክሮሲንግ የምንሰራው ናሽናሊ እዚህ ጣቢያ ላይ ነው። በሁለት ቦታ ነው የምንሰራው። እዚህ ፊልድ ላይ እንሰራለን። አዘ ሴም ታይም ደግሞ በኢሪጌሽን ተጠቅመን ላታውስ ውስጥ እንሰራለን። አመቱ ሙሉ ነው ክሮሲንግ የምንሰራው። 126 ክሮሲንግ እዚህ ላይ ያሉ ነው። ለተለያየ በፕሮዳክት ፕሮፋይል ዲፋይን ላደረግናቸው ትሬቶች ሪስፖንድ የሚያደርጉ 126 ለተለያየ ፐርፐዝ የሚሰሩ ክሮሶች ናቸው። በጣም ጀንትል የሆኑ ሴቶች አሉ። እዚህኛው ላይ ጠዋት ገብተው እስከ 4-5 ሰዓት ይሰራሉ። ጥሩ ፕሮግረስም እንዳለ ነው። ቅድም ስታዩ የተለያየ ሰው የተለያየ እንትን አለ። ሰክሰሱንም በዛው ጭምር እናያለን። ሰዎችም ኬር ያደርጋሉ። ነገ ትረስ ባክ ስለምናደርገው ተጠንቅቀው ይሰራሉ። ክሮሲንግ ከሰራም በኋላ ኢሚዲየትሊ በ3 አመት ውስጥ አሁን ወደ 774 ሰክሰስፉል ክሮሶች አሉ። በደንብ ለውጦች ከመርሲ በኋላ ቪዚብል ናቸው። ከናንተ ጀርባ ወደ ታች እንደዚህ የምታዩት ከሎካል ክሮሲንግ የተገኙ ፖፑሌሽኖች ናቸው። ለተለያየ ፐርፐዝ አስኮካይታ ፉዛሬም ዊል ሲድ ሳይዝ ማጂክ ፖፑሌሽኖች አሉን። ለደብል ፖዲንግ የተሰሩ ክሮስ ፖፑሌሽኖች አሉ እና ክሮሲንግ ነው። ከዛ ወደ ታች ስንሄድ ከራሳችን ድሮ እንግዲህ የሚታወቀው ኢምፖርት ነው የምናደርገው። ከውጪ ነው ሰግሪጌቲንግ ፖፑሌሽን ሳይቀር የምናመጣው። አሁን ግን ኦልሞስት ራሳችን ብዙ ፖፑሌሽን ዴቨሎፕ አድርገን ማኔጅ እያደረግን ነው። በኋላ ሙቭ ስታደርጉ የምታዩት ነው። ቅድም ዶክተር ዳኙ እንዳለው ከዚህ ቀጥለን ኦብዘርቬሽን ነርሰሪ ለእያንዳንዱ 4 ፕሮዳክት ኮንሰፕት አለን። ዲፋይን የሆኑ አክቲቪቲዎች አሉን። ዲፋይንድ የሆነ ትሪያል አሬንጅመንት አለን በማንኛውም ሳይት ማለት ነው። ፓይፕላይን ላይ ከክሮሲንግ ጀምረን ሰግሪጌቲንግ ፖፑሌሽኖች አሉ። ኦብዘርቬሽን ነርሰሪ አለ። ትሪያሎች አሉ። ፒቪቲ፣ ኤንቪቲ፣ ቪቪቲ ማለት ነው። በዚሁ መሰረት የፖቴንሻል ኢንቫይሮንመንት ኦብዘርቬሽን ነርሰሪ ፒቪቲ፣ ኤንቪቲ እያልን እስከ ቪቪቲ እናያለን። ቀጥለን ደሲንም እንደዛው እናያለን። ወደ ታች ስንወርድ ስተግር ለማድረግ ሞክረናል። የተወሰኑ ሪስፖንድ የሚያደርጉ ነገሮች አሉ። የስትረስ ሙከራዎች ደግሞ ታች ላይ እናያለን። ሌላው በብሪዲንግ ፓይፕላይን ላይ ሲድ ኢንክሪዝ የሚል ኮምፖነንት አለን። ልክ ወደ ቪቪቲ የቀረቡ ማቴሪያሎችን ታች ደግሞ ታያላችሁ። ለሚቀጥለው አመት ከሎካል ክሮስ ክሪሳት ጋር በሰራ ነው ክሮስ እስከዛሬ ድረስ ከክሮስ የለቀቅነው ዝርያ የለንም። ኖርማሊ ኢንትሮዲዩስ አድርገን ኢቫሉዌት አድርገን ሰሌክት አድርገን ነበር የምንለቀው። አሁን በጣም ኢንተረስቲንግ የሆኑ ማቴሪያሎች አሉ። እነሱን እዚህ ጋር ፕሮሚሲንግ ሆኑ ለሚቀጥለው ካንዲዴት የሚሆኑ ዘርተናል። ካቡሊም ደሲም አሉ። ለይልድና ለአስኮካይታ ብላይት ነው አንድ ዝርያ ካቻምና የለቀቅናት አለ። እሷን አሁን በይልድ ኢምፕሩቭ ለማድረግ የተሰሩ ታያላችሁ። እንደገና ከውጭ የገቡ የአዳፕቴሽን ስራ የምንሰራቸው